ወገን እዚህ ሀገር ዝናብ እየዘነበ ነው። እዩትማ አሁን ምን ነው ውጭ ሀገር የሚመስለው የሆነ የቀበሌ ሰፈር የመሰለ ሰፈር። ዛሬ እስኪ ዞር ነው ወገን ታት ሲቀፍ ሰፈሩ ራሱ መድኃኒዓለም አባቴ ኃይለኛ ዝናብ ማለት ነው የዘነበው። ሁለት ቀን ትናንት ሙሉ ቀን ከትናንት ወዲያ ሌሊት ሙሉ ቀን ዛሬ አዳሩ። ዛሬ ደግሞ ፀሐይ ወጣ ማለት ነው። የመስከረም ፀሐይ የመሰለ ብድጭ አለ። አሁን ማከፋፈያ እየሄድኩ ነው። በስንት ደቂቃ እንደምደርስ ያለው ብቃቴን አረማመዴን ከቤት የማይወጣ ሰው እኮ እራሱ ግን ከቤት ስለማልወጣ ማለት ነው ወገንታት። እንደዚህ ትንሽዬ መንገድ ስሄድ በቃ አለከልካለሁ ነው የምላችሁ። እዚህ ሀገር እንደዚህ የፈለገ ለምን ስልካችሁን አከፈታችሁ አትሄዱ? ምንም አይነካችሁ። ሸክም አያደርጓችሁ ሲጀመር ማለት ነው። እና እንደዚህ ማርያም ደከመኝ። 2 ደቂቃ ሂጅ ደከመኝ። ለዚህ አካባቢ ቤት አልነበር እንዴ? ከመቼው ነው የፈረሰው? ጉድ እኮ ነው። እኔ እኮ ኢትዮጵያ ብቻ ነበር የሚመስለኝ ቤት የሚፈርሰው። እዚህ የሚፈርሰው እንዴ? የሆነ ገጠር ሄድኩ መሰለኝ ጭቃው ምናምን እና ቆይ አንዴ አምላኬ ሆይ ባህር በሉት። እዚህ ሰፈር ደግሞ የጓደኛዬ ሰፈር ነበር። ይገርማችኋል። የስንት አመት ጓደኛዬ መሰለቻችሁ? አሁን ተጠራርገው ሌላ ሀገር ሄዱ። እና በጣም ነው የሚከፋኝ በዚህ ሰልፍ ማለት ነው። አሁን እየተመለስኩ ነው ደርሼ። ልዩት ከምር ኢትዮጵያ ይመስል። እኔ እንደዚህ እንትን ውሃ ምናምን አውቆሯቸው አላውቅም። ጓደኛዬ ቤት ነበር ለማለት በቃ ነው።
ቁጥር ሁሉ ተቀይሯል። አይገርምም? አዲስ ሰው ስለገባ ነው። አዲስ ቁጥር አዲስ አርማ ምናምን ተደርጎ ወይ መኪናዎቹ ራሱ ተደርድረው ማለት ነው። አያሳልፍም። ብቻ የኢትዮጵያ ሰው አየሁ እንዳለ በዚህ ሰፈር እንኳን አልመስለኝም። ብቻ ኢትዮጵያ ነኝ እንዳትይ። እንዴት ነሽ? ሰላም ነው አለው ውዴ። ለመጀመሪያ ጊዜ እዚህ ሰፈር ኢትዮጵያ ሳይ። ሰላም ነሽ? አረ እዚህ ድሮ ጓደኛችን ነበረች እዚህ ቤት። አዎ እንዴት ነሽ? እየለመድሽ ነው? እዚህ እንደዚህ ታጥፎ በቃላም ታጥባለሽ? ቁጥሯን ተቀበያትና ትደውያለሽ እያለኝ ነው። ስልክ አለሽ? ሳቂዋለሽ በቃልሽ ንገሪ ይዘሽዋል በኬስሽ 53 ሴትዮሽ ደግሞ እንዳታኝ። የሴትዮ ጓደኛ ናት ታቀኛለች። 53 90 09 53 90 እንትን